ሐዘን ይሰበራቸዋል። የልጅ ሐዘን ያቃጥላቸው። ምን ያጡ? ሰሚ ጆሮ፣ ፈላጊ ልብ፣ ገስጋሽ እግር ያጡ ብዙዎች ናቸው። ሰው የተራቡ ገንዘብ ኖሯቸው ጆሮ የተነፈጋቸው ምእመናን ስንት ድሆችን ተሸክመን አሻግረናቸው ይሆን? ቀን አላልፍ ያላቸው፣ ዘመን የጨለመባቸው፣ ጉልበት የከዳቸው፣ ገንዘብ የራቃቸው፣ ጤና ያጡትን የተሸከምናቸው ሰዎች አሉ። ምእመናን ዕውቀት ኖሮኛል ገንዘብ የለኝም ያልከው አንተ መምህር ሆይ ዕውቀት ካለህ ብር ከሌለህ አንድ ነገር ንገርህ፣ የድሆችን ልጆች አስጠና። እዚህ ሰንበት ትምህርት ቤት ቱቶር ስጣ፣ ዕውቀትህን መጽውታ፣ አስተምርበታ። ዕውቀትህ ምጽዋት ትሆናለች። ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው አትወድቆላችኋል። ይሄው የሚለብሰው አትወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ። ቢያንስ አንድ ሰው ይኖራችሁ፣ ጎብኙት። ኑሮ ማለት ይሄ ነው። ሌላው ከዚህ ጋር ተጨማሪ ነው። በኋላ ታረጋዋለህ። አባ ቢሾይ ትዝ አይላችሁ? እግዚአብሔር እገለጥልሃለሁ አለው ይላል። ባጭሩ ታሪኩን ላሳጥረው ሰዓቴ ስላለቀ እገለጥልሃለሁ አለው ይላል። ለሕዝቡ ሁሉ አወጀ። እግዚአብሔር በተራራው ላይ ይገለጣል ብሎ ነገረ። ሕዝቡ ሁሉ ወደ ተራራው ተመመ። ተራራው ላይ ከመውጣታቸው በፊት ግን ተራራው ስር ግን አንድ ደሃ ተቀምጦ ነበር። ወዴት ነው የምትሄዱት ይላቸዋል። ዛሬ እኮ የተወደደ ክርስቶስ እኮ በተራራው ላይ ይገለጣሉ ብሎናል ይሉታል። ባካችሁ እኔም ጌታዬ ልየው ባካችሁ ሰዱኝ እያለ ይማጸናቸዋል። እነሱስ ክርስቶስን ለማየት ወደ ተራራው ግስጋሴ። ከዛስ ተከማቸ ሕዝቡ። ልክ እዚህ ጉባኤ ላይ እንዳለው ተከማቸ። ማንን ጠበቃ? ክርስቶስ ይመጣል ብሎ ካሁን መጠበቅ ያዘ። መጨረሻ ላይ ደካማ የሆነው በጸሎት የበረታው አባ ቢሾይ እንደነገራቸው የእግዚአብሔር መገለጥ በተራራዋ ላይ ሊያይ ወደ ተራራው ግርጌ ሲደርስ አንድ ደሃ ተቀምጧል። ሰውን ሁሉ እንደለመነው አሁንም አባ ቢሾይ ለመነው። እባክህ አባቴ ሆይ ክርስቶስን ማየት እፈልጋለሁ፣ እባክህ ውሰደኝ አለው። አባ ቢሾይም በርከክ አለ። በሽምግልና ጉልበቱ በጃጀ ጉልበቱ በርከክ አለና ደሃውን ምን አረገው? ተሸከመው። ስዕሉ እንደዚህ ታገኙታላችሁ። አባ ቢሾይ ምእመናን ስንት ድሆችን ተሸክመን አሻግረናቸው ይሆን? ቀን አላልፍ ያላቸው፣ ዘመን የጨለመባቸው፣ ጉልበት የከዳቸው፣ ገንዘብ የራቃቸው፣ ጤና ያጡትን የተሸከምናቸው ሰዎች አሉ። ስንቶች እቺን ሀገር ተሸክሞ ተጥለው ይሆን? የምትሸከሙት በርከክ የምትሉለት አለ? የምትሸከሙት እንጃ። ተሸከመው በርከክ ብሎ ተራራውን ሊወጣ። አዎ ከዛ ይዞት ወጣ። የሚገርመው ይታል ይሉታል። መጨረሻ ላይ ጌታችን ለአባ ቢሾይ እንዲህ አለው፣ ይሄ ሰው ሁሉ እኔን ለማየት ወጥቷል፣ እኔ ግን የነበርኩት በአባ ቢሾይ ትከሻ ላይ ነበርኩ። ማን ነበር ያ? ማን ነበር? ክርስቶስ። ደሃው እኮ ለካ አባ ቢሾይ ነው ተሸክሞት የሄደው። ክርስቶስን ማግኘት ትፈልጋላችሁ? ይሄው እዛ ጋር ወድቆላችኋል። ይሄው መንገድ ላይ ተሰጥቶላችኋል። ይሄው የሚበላው አትወድቆላችኋል። ይሄው የሚለብሰው አትወድቆላችኋል። አልብሱት፣ ክርስቶስን ታለብሱታላችሁ። አጉርሱት፣ ክርስቶስን ታጎርሱታላችሁ። እግዚአብሔርን ማግኘት ከፈለጋችሁ እንግዳ ሰው ይኖራችሁ፣ እግሩን እጠቡት፣ ሳሙት። ቢያንስ አንድ ሰው ይኖራችሁ፣ ጎብኙት። ኑሮ ማለት ይሄ ነው። ሌላው ከዚህ ጋር ተጨማሪ ነው። በኋላ ታረጋዋለህ። አንድ ጨከን ያለ ነገር ልንገራችሁ። እዚህ እኔና እናንተ ጎረቤት እዚህ ዝቅ ብሎ ቅዱስ እስጢፋኖስ ቤተክርስቲያን የዛሬ 6-7 ዓመት የሰማሁት ታሪክ አለ። ኤፍኤም ሬዲዮ ላይ ጋባዥ አጥማቂ መጥቶ ያጠምቅ ነበር መሰለኝ። እዛ አንዲት ታማሚ ሴት ከገጠሪቱ የሀገራችን ክፍል ታማሚ ናት፣ ልትጠመቅ እዚህ ትመጣለች አሉ። 3 ህፃናት አሏት። አንዱ ሚጠባ ነው። ታማ መጣች። እየተጠመቀች እዛ ማረፊያ አጣች። ደሳሳ ቤት እንኳን የላት። ከዛስ እዛ አንዱ ጥግ ለካ ታድራለች። እየተጠመቀች ታድራለች፣ ግን ታማሚ ናት። ማን አባከና ይበላት?
በሩም የተዘጋ ነው፣ መጠለያውም ለሱ አይሆንም፣ የተከለከለ ነው። ኤፍኤም ሬዲዮ ላይ ነው የሰማሁት። ከጥቂት ቀናት በኋላ የዚህችን ሴት አንድ ልጇን ጅብ በላባት። ከዛ ወንዝ የሚወጡ ጅቦች ነው ይበሉት። አሁን ክርስቲያኖች አለን ይባላል በዚህ ዘመን። እናንተ ምንድነው ወጉ? ክርስትና ምንድነው? ኑሮ ምንድነው? ህይወት ወገኖቼ። ይሄን ሁሉ ስናገር ምን ኖሮ ነው ይሄ ልጅ የሚጨቀጭቀን የሚል ሰው ሊኖር ይችላል። ምናልባት አንዳንዴ በእንዲህ አይነት ሚዲያዎችም ሲተላለፍ ይሄ ሰው ኢትዮጵያ ውስጥ እንዳለን አያውቅም እንዴ ሊሉኝ ይችላሉ። ምን ኖሮ ነው የምንሰጠው? ጤፍ እንደዚህ ገብቶ ምን ኖሮ ነው የምናካፍለው የሚለኝ ሰው ሊኖር ይችላል። ሲሆን እንዲሰጠን እርዳታ ጠይቅልን እንጂ ጭራይ ስጡ ትላለህ እንዴ ልትሉኝ ትችላላችሁ። አንዳንድ ሰው ካልበለጸገ በቀር መስጠት የማይሆን የሚመስለው ሊቁ ቅዱስ ዮሐንስ አፈወርቅ ግን እንዲህ ይለናል። ሁላችን ላንብበው በሞቴ ምን ይላል? ድህነትህ የቱንም ያህል ቢሆን እንኳን ይላል 2 ዲናር የለህምን? 2 እግሮች እኮ አሉህ የታመመ ጠይቅበት። 2 አይን እኮ አለህ የተሰቃየ እይበት። ቢያንስ ጣራ እኮ አለህ ዝናብ የሚደበድቡ አስጠልልበት። ዲናር አለህ የግድ ኪስህ ሊሞላ አይገባም። የግድ ቤትህ የሞላ ንብረት ሊኖር አይገባም። ከጾም ጋራ ይህንን እናድርጋ። ሀብት የሚባለው በኪስ የሞላው ቦርሳ ያጨቀው ጎተራ የከተተው አካውንት የተቀመጠው ብቻ አይደለም። ከዚያም ይበልጥ ሀብት እኔ እናንተ ውስጥ አለ። አይና ስንቶች ይጽናናሉ። ፍቅር ብቻ የሚፈልጉ ስንቶች አሉ። አናታቸውን አሸት የሚያደርግላቸው የሚፈልጉ ስንቶች አሉ። እናንተ ማህበራት ጉባኤ ታዘጋጃላችሁ፣ እሰይ ጥሩ ነው። ስወርድ ስለማፍር ላልነግራችሁ ይችላልው። ጉባኤ ማድመቅ ብቻ አይደለም፣ በር የተዘጋባቸው ተባያቸውን የሚያራግፍላቸው ቤታቸውን የሚያጸዳላቸው የሚፈልጉ አሉ። አባ ከና ይሌላቸው አጽድቶ የሚያቆርባቸው የሚፈልጉ አሉ። ጉዞ ብቻ ነው እንዴ አብዛኞቻችን የምናረጋው? የነፍስ ምግብ ብቻ እኮ አይደለም፣ እዛም የተዘጋባቸው አሉ። ሰፈር ውስጥ ሰብሰብ በሉና እንዲህ አይነት ስራ እንስራ። የተራባ አይኑራ፣ የቁርሳችንና ጉርሳዋ ቢያንስ ሌላ ሁሉ ይቅር። 5 ሆነን አንድ ሰው ያቀተናል። እዩ በሞቴ ደግሞም ሌላ ላሳያችሁ። ቤት ሞልቷቸው የሰው ረሃብ ያዛቸዋል። የሚያጫውታቸው ያጡ መናገር እየፈለጉ ሰሚ ጆሮ ያጡ እኮ አሉ። እፍኝ ጥሬ ሞልቷቸው እፍኝ አስታዋሽ ልብ የሌላቸው ምስኪኖች አሉ። ደም ብዛት ያዞራቸው የሰው ፍቅር የራባቸው ልጆቻቸው ቤት ገዝተውላቸዋል። ልጆቻቸው ግን አይጎበኟቸው። ምን ያጡ? ሰሚ ጆሮ፣ ፈላጊ ልብ፣ ገስጋሽ እግር ያጡ ብዙዎች ናቸው። ሰው የተራቡ ገንዘብ ኖሯቸው ጆሮ የተነፈጋቸው መብል ልጆች ሞልተዋቸው ወገኖቼ ፍቅር የራባቸው አሉ። እንጎብኛቸዋል። ሐዘን ይሰበራቸዋል። የልጅ ሐዘን ያቃጠላቸው በወር 1 ቀን ማጽናኛ አንተ ስማቸው። ምክንያቱም መክሊት አለሃ። ምእመናን ዕውቀት ኖሮኛል ገንዘብ የለኝም ያልከው አንተ መምህር ሆይ ዕውቀት ካለህ ብር ከሌለህ አንድ ነገር ንገርህ። የድሆችን ልጆች አስጠና። እዚህ ሰንበት ትምህርት ቤት ቱቶር ስጣ። ዕውቀትህን መጽውታ አስተምርበታ። ዕውቀትህ ምጽዋት ትሆናለች። ለድሆች ቤት ካጸዳሽ ጉልበትሽ ምጽዋት ትሆንልሻለች። ሌላውን ሁሉ አታድርግ። ዕውቀት ያጎበጣችሁ ካህናት፣ ንባብ ያደከማችሁ መምህራን፣ ሊቃውንት እባካችሁ ስበኩበት፣ አስተምሩበት። እያላቸው ቁጭ አሉ። እኛ እኮ ቢቸግር ነው አባ ቃላ ቢሉኝ ነበር። ቢቸግር ይሉኛል። ቢቸግር እኮ ነው የቆምነው እኛ። አሉ ሊቃውንቱ አስተምሩበት፣ እግዚአብሔር እንዳይጠይቃችሁ። የንስሐ ልጅ ገስጹበት፣ እግዚአብሔር እንዳይዛችሁ። ብራብ አላበላኸኝም ወይ ብጠማ አላጠጣኸኝም ወይ ሚልሃል። መብል መጠጥ ይሄ ብቻ መሰለ እንዴ? ወንጌል ካልነገርከው ይኸው በረሃብ አለቀ ሰው። ሌላ አዳራሽ ገባ። አስተምርበት፣ ከራስህ አስተምርበት። አፋቸውን አዘጋበት። የእግዚአብሔር መልእክተኛ ነውና ካህኑ ዕውቀትን ካንተ ይጠብቃሉ ይላል። ከከንፈሮች ዕውቀትን አፍልቅበት። ረሃቡን የእግዚአብሔር ቃል ረሃቡንና ጥሙን አስታግስበት።
አንተንም ብራብ አላበላኸኝም ወይ ይልሃል ዲያቆኑ፣ ካህኑ፣ መምህሩ። ምንም እኛ ብናስተምር የሁሉ ትዳር ይፈርስ ነበር። ኤፍኤም ሬዲዮ ላይ ይንጫጫ ነበር። ለጠቅልለው የተሰጠን እንደሆነ ንምን ተሰጥቶን ነው፣ የኛ አይደለም። ካለ ገንዘብ ካለ እኔ እንዳካፍልለት በሀብት ላይ የሾመኝ ነው ይበል። ምናልባት በሀብት ላይ ተሾመሃል፣ ግን እንድታካፍል ነው። ሰብስበህ ጨርሰህ የክርስቶስን ገንዘቦች እንድትወስድ አይደለም፣ እንድታካፍል ነው። እንኳን አይደለም ገንዘብ፣ ታላላቅ የእግዚአብሔር ጸጋዎች እንኳን የጋራችን የሁላችን እኮ ናቸው። ፀሐይን ተመልከታት። ማን ነው የኔ ፀሐይ የሚላት? የኛ አይደለም እንላት። ምንጮች የኛ፣ ዛፎች የኛ፣ ፀሐይ የኛ፣ ገንዘባችንም የኛ የጋራችን ነው። ግን ሁላችንም ወስደን ጨረስ ነው። አንዳንዶቻችን ባጌጠ ልብስ አስቀናናቸው፣ የጋራችን ነው። በዝናብ የበቀለው በፀሐይ ያበሰለው የእግዚአብሔር ገንዘብ ነው ብለህ በትህትና መጽውተው ይላል ማር ይስሐቅ። የሱ ነው፣ ያንተ ነው፣ ያንተ አይደለም የኔ ነው እንዳትለው፣ የተቀበልከው እንጂ ያንተ መሆንህን እንዳትነግረው፣ ለራስህ ስጠው። መጨረሻ ልጠቅልለው። ሀብታችሁን በጣም ትወዱታላችሁን? ሰፊ ክፍል ነው ላሳጥረው። ሀብታችሁን በጣም ትወዱታላችሁን? ንብረታችሁንስ በጣም ትፈልጉታላችሁን? እንዲያ ከሆነ ብልና ዝገት በማያጠፉት ሌቦችም አጥሩን ምሰው ግድግዳ ጥሰው ግንብ አፍርሰው ጉድጓድ ቆፍረው የማይወስዷት አንድ ቦታ ልጠቁማችሁ። እሷም የድሆች ሆድ ናት። እሷም እግዚአብሔር የሚቀበላት ቁርባን የሆነች ምጽዋት ናት። ጮክ ብዬ ልናገረው፣ ባንክ ከማስቀመጥ በላይ እነዚህ ድሆች ውስጥ አስቀምጡት። አክሲዮን የምትገዙ ሆይ አክሲዮናችሁንም እየገዛችሁ ግን ድሆችንም እየጎበኛችሁ፣ ትልቅ አክሲዮናችሁ የሚሆነው ይሄ ነው። ትልቅ የባንክ ተቀማጫችሁ ይሄ ነው። በአመፃ ገንዘብ እናንተን በመንግስተ ሰማያት እንዲቀበሉ ወዳጆችን አብጁበት። መልአከ ብርሃን ሰላማ የሚባሉ አንድ አባት እንዲህ አሉ ይባላል። በጣም ይበትናሉ፣ በጣም ድሆችን ይመገባሉ፣ በጣም ይጎበኛሉ። እና ምን ሆነ መሰላችሁ? ብዙዎች ተቿቸው። ምን ብለው እንዴት ነው ገንዘብህን ምን ብጠላ ነው እንደዚህ የምትበትነው አሏቸው አሉ። እሳቸው ምን ብለው ተናገሩ አሉ? እኔም ልጆቼም ኋላ ወደ ምን ሄድበት አስቀድሜ ብሰደው ገንዘቤን ጠላሁት ወይስ ወደድኩት አሉ። ኋላ ለምን ሄድበት አስቀድማችሁ ስደዱት፣ ገንዘባችሁን ምን ካላችሁት ከወደዳችሁት እና ይልቁን በዚህና በሚመጡት ዘመናት እነዚህን ሐሳቦች ካላሰብን በቀር የተቸገር የደከም እየወደቅን እንደምንሄድ አትጠራጠሩ። አንድ ሩሲያዊ ጸሐፊ ካህን ቄስ ኦርቶዶክሳውያን በመጨረሻው ዘመን በምግብ ሰብል ራሳቸውን ካልቻሉ ዓለም ያጠፋቸዋል ይላል። እልቅ እየተጎራረስን፣ እልቅ እየተደጋገፍን፣ እልቅ እየተጎበኛኘን፣ እልቅ አለሁልሽ እየተባባል ይሄንን ዘመን ጠንክረነው እንለፍ። አንረሳሳ፣ አንቷቷው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። እንድንተገብረው እግዚአብሔር ይርዳን። አሜን።